ንስሐ መግባት ማለት ኃጢአትን ሄዶ ሪፖርት ማድረግ ማለት አይደለም። ዳግመኛ ወደ ኃጢአት አለመመለስ ማለት ነው። ኃጢአትን ማቆም ማለት ነው። ንስሐ ማለት ኃጢአትን ሪፖርት እያደረጉ በየጊዜው መናገር ሳይሆን ኃጢአትን ማቆም ነው። ኃጢአትን ማቆም ንስሐ ሙሉ የሚሆነው መጀመሪያ ኃጢአትን ሲያቆሙት፣ ከዚያ ሲናገሩት፣ ከዚያ መልካም ሲሰሩ። 4 ነገር ነው ንስሐን ሙሉ የሚያደርገው። ኃጢአትን ማቆም፣ ኃጢአትን ማመን፣ ከዛስ መልካም ስራ መስራት። ኃጢአትን ማመን፣ ኃጢአትን ማቆም፣ መልካም ስራ መስራት እና በዚያው ጸንቶ ሲኖር ንስሐ ሙሉ ይሆናል እንጂ ኃጢአትን ዝም ብሎ ሂዶ መናገር ንስሐ ይባላል። መጽናት ነው። የንስሐ ፍሬ አፍሩ አይደል ያለ ማቴዎስ ወንጌል ምዕራፍ 3 ላይ ግበሩኬ ዘይደለወክሙ ፍሬ ዘይደለወክሙ ለንስሐ። ለንስሐ የሚያበቃ ፍሬና የንስሐ ፍሬ ተብሎ ይከፈላል። ለንስሐ የሚያበቃ ፍሬ ትምህርት ነው። የንስሐ ፍሬ ምግባር ነው። ስለዚህ እነዚህን ማድረግ ነው።